የንብርቢ የሚባለው አካባቢ ያለው ጫካ ነው። እዚህ ጋም ያለውን ጫካ ታውቁታላችሁ። መሽሎኪያውም መውጫውም እንደ ከርከሮ አንገታችሁን ዝቅ አድርጋችሁ ከወገባችሁ አጎንበሳችሁ ካላለፋችሁ በስተቀር የማይታለፍ ቦታ ነበር። አሁን ግን ይሄው ኢቭን በውስጥ በኩል መንገድ አለ። የሚገርማችሁ በብስክሌት በምንሄድበት ጊዜ አንዳንዴ ከርከሮ ድንገት ሊወጣባችሁ ከሚችልባቸው ቦታዎች እዚህ ጋር ነው። በዛም ምክንያት ብዙ ሰዎች ድንገት ተጋጭተው እስከነ ሞተራቸው ማለት ነው የአካል ጉዳት ደርሶባቸው ለረጅም ጊዜ በህመም እንዲቆዩ ምክንያት የሚሆንም አካባቢ ነው። ደን ካለ አራዊት ይኖራል፣ የታወቀ ነው። ደን ከተመነጠረ ግን አራዊት አይኖርም። በብዛት እዚህ ቦታ ከሚገጥሙ ነገሮች መካከል አንዱ የዝንጀሮ መንጋ ነው። ከላይ ከጫካው ወደዛ ጋር ሙዝ እርሻ አለ። ዝንጀሮ መንጋው ደግሞ ብዙ ጊዜ መኖሪያን የሚያደርገው በዚህ አቅጣጫ ነው እና ሰዓትና ወቅት አለው የሚገባበት። የዘበኞቹ ሁኔታ እንቅስቃሴ አይቶ አሳቻ ሰዓት፣ ይሄ ቀትር የሚባለው ሰዓት አለ። እዚህ ጋር ይሄው እነዚህ ዛፎች ሮሬ ተመንጥረው አልቀው ነው እንጂ ደርቀው እዚህ ዛፉ የተገናኘ ነው። ያው የተቀሩት በእግራቸው በዚህ ይሻገራሉ። ሙዝ እርሻ ይገቡላችሁና እንደ ሰው እኮ የሚገርማቸው የሚያስፈልጋቸውን ያህል ይዘው ሰርቀው አንደኛው ጥበቃ ያደርግላቸዋል። ኦፖ ነው የሚባለው በእንትን ከዛ ውጭ ሆኖ ቅኝት እያደረገ የሰው እንቅስቃሴ ሲመጣለት ምልክት ይሰጣቸዋል። ወዲያውኑ የያዙትን ይዘው ጥለው ይወጣሉ ማለት ነው። በጣም ከሚገርመኝ ቦታ መካከል አንዱ ይሄ ንብርቤ የሚባለው አካባቢ ነው። ንብርቤ የተባለው እዚህ ጋር ንብ የሚራባበት ወይም ደግሞ የንብ ማነብ ስራ የሚከናወንበት ቦታ ስለሆነ ነው። እዛ ጋር ቤቱ በስሱ ይታያል፣ ቆርቆሮ አይ ቲንክ ያው ዙም ሳረግላችሁ በጫካ ውስጥ ምልክት አረግላችኋለሁ አለ። አሁንም ያለ ይመስለኛል። ቼክ አደርጋለሁ። ያው ስላልነ ቤቱ ግቢ የአላጌ ማር ርካሽም ነው። እጅግ በጣም ተፈጥሯዊና ምንም ያልተቀላቀለበት ጣዕሙ መድኃኒትነቱ የሚገርም ነው።